እንሰራለን። እዚህ ጋር እንግዲህ የዶሮቻችንን መስሪያ አንዳንድ ነገሮችን ላሳያቸው። እዚህ ጋር እንግዲህ እንደምታዩት ሎሚ ያለኝ ሎሚ የዶሮችን ማጠቢያ ያዘጋጅ ማለት ነው። እንዲሁም ሽንኩርት የመሳሰሉት አሉ ማለት ነው። አሳያቸዋለሁ። ተከተሉ። ይኸው እንግዲህ ውዶች የዶሮን ገንጥ እየጨርሻለሁ ማለት ነው። መቼም የዚህ ሀገር ዶሮ አገነጣጠል ታውቁታላችሁ፣ አያስቸግርም። ብቻ በዚህ ልክ አረብ ሀገር ኖራለች። ስለዚህ ዶሮ ተገኝተን ተብዬ ዶሮ የኢትዮጵያ ዶሮ የተሰጠኝ እንደሆነ አለቀ። ይህም ብቻ ፍሩልኝ። 12 ማውጣት አንጥቼ ለ4 ለ2 ገንጥዬ እንዳላሳርፋት ነው የምፈራው ማለት ነው። ስለዚህ የዚህ ሀገር ዶሮ ለ4 ወይም ለ2 ብቻ ስለሆነ የሚቆራረጠው ብዙ አይፈጅም ማለት ነው። ስለዚህ አሁን በደንብ አድርገን እናጥባለን። ስለዚህ ወደ ስራችን በማለት ተከተሉ አገናኘ። በዚህ ጋር እንግዲህ እንደምታዩት አጣጥቤ ጨርሻለሁ ማለት ነው። ዶሮ እንዲሁም ጨው ጨምሬ በደንብ አጥቤ ዶሮዬን ጨርሻለሁ ማለት ነው። እዚህ ጋር ደግሞ እንደምታዩት ነጭ ሽንኩርት 3 ፍልፍል ሀሳቦች፣ 1 ሽንኩርት ነጭ ሽንኩርት ማለት ነው። እዚህ ጋር 3 ሽንኩርት አዘጋጅቻለሁ ማለት ነው። 3 ዶሮ ስለምንሰራ ያው ሽንኩርቱ ከፍ ያለ ትላልቅ ስለሆነ 3 ይበቃል አዘጋጅቻለሁ ማለት ነው። ስለዚህ እንቀጥላለን ማለት ነው። ተከታተሉ። ስለዚህ ዶሮውን መጀመሪያ ትንሽ እናበስለዋለን ማለት ነው። እናገነፍለዋለን። ከዛም በኋላ እንሄዳለን ማለት ነው። እንግዲህ እንደዚህ አድርጌ አዘጋጅቼዋለሁ ማለት ነው። ትንሽ ውሃ አድርጌ ጨው፣ ከሙንና ፍልፍል አስዋል ሞጂ አድርጌ ማለት ነው። ትንሽ ውሃውን ለሾርባ ስለሚፈልገው አገነፍለዋለሁ ማለት ነው። ተከተሉ። አዳል ስራ ውዶች። እንግዲህ ሽንኩርቱን በዚህ መልኩ ነው የከተፍኩት ማለት ነው። በክቡ እንግዲህ የዛሬው ሩዝ አሰራር በዚህ መልኩ ነው ሽንኩርቱ የተከተፈው። አብረን እንመልከት ማለት ነው። ተከተሉ። ይህንን እንግዲህ እንደምታዩት ፍልፍል ያለውን በዚህ መልኩ ቆራርጬ አዘጋጅቼዋለሁ ማለት ነው። እዚህ ጋር ደግሞ በዝንጀምም በዚህ መልኩ በክቡ መልኩ ሁሉም በክቡ መልኩ ነው ያዘጋጀሁት። የዛሬው እንግዲህ ሩዝ በዶሮ አሰራር በዚህ መልኩ ነው ያዘጋጀሁት የሚገኘው ማለት ነው። ተከተሉ። አብረን ያው እዚህ ጋር እንግዲህ ድንቻችንንም በክቡ ቆርጫለሁ ማለት ነው። በእንደዚህ መልኩ አዘጋጅቻለሁ። እዚህ ጋር ደግሞ ሽንኩርት የምጠብሰው ያው ጎረድ ጎረድ አድርጌ ሰንጠቅ ሰንጠቅ አድርጌ ከትፌያለሁ ማለት ነው። ይሄንን እንጠብሳለን። እዚህ ጋር ሽንኩርታችን ላይ ትንሽ እንጨምራለን። እዚህ ላይ ግን ቅመም እንጨምርና በደንብ አድርገን ደባልቀን እንጠብሳለን ማለት ነው። ውዶችዬ በዝንጀንንና ድንቹን እንዲህ አድርጌ ቅመም ጨምሬያለሁ ማለት ነው። ምክንያቱም ለብቻ ስለምንጠብሰው ሽንኩርቱንም በዚህ መልኩ ደባልቄ ጨርሻለሁ ማለት ነው። አሁን ወደ ጥብሳው እንሄዳለን። ማሻአላ ዶሮአችንን በዚህ መልኩ በስሎልናል ማለት ነው። አሁን ውሃውን ለሾርባ ስለምጠቀመው ለብቻ ነሳና ምን አደርጋለሁ፣ ዶሮዬን ነጭ ሽንኩርት ያዘጋጀሁትን ትንሽ እንጠብሰዋለን ማለት ነው ከሽንኩርቱ ጋር እንግዲህ ሽንኩርታችንን እንደዚህ መልኩ እንጠብሳለን ማለት ነው። ይኸው ሽንኩርታችንንም በዚህ መልኩ ጠብሰናል ማለት ነው። ጠብሰን ጨርሰናል። ይኸው ነጭ ሽንኩርታችንን በዚህ መልኩ አዘጋጅተናል። ፍልፍል ሀዋራችንን ያቀላቅለን ማለት ነው። ዶሯችን መጨመሪያችን ከሩዛችን ጋር እየደረሰ ስለሆነ ትንሽ እንጨምራለን ማለት ነው። እዚህ ጋር ደግሞ እንደሚታወቅ ነፌ ወይም የሀገራችን አፈር እዚህ ጋር ለብቻ ቀቅያለሁ ማለት ነው። እዚህ ጋር ያለ ይገኛል ማለት ነው። ይሄ ደግሞ እዚህ ጋር የምታወት ይባላል። እሱ ነው እየጠበስኩ ይገኛል ማለት ነው። አሁን እንደምታወት እዚህ ጋር ሽንኩርቱ፣ ድንችና እንዲሁም ደግሞ በዝንጀን የተጠባበሱትን እዚህ ጋር አዘጋጅቻለሁ ማለት ነው። እዚህ ጋርም ሽንኩርቱ ያለ ማለት ነው የጠበስኩት። ከዛ እዚህ ጋር ብረት ድስት አዘጋጅቻለሁ ማለት ነው ሩዝ የማገናኝበት። ከዛም በኋላ እነዚህን ያዘጋጇቸውን እዚህ ብረት ድስታችን ላይ ከታች ትንሽ ዘይት ጨምርና እነዚህን እናስተካክላለን ማለት ነው። ተከተሉ። ይኸው በዚህ መልኩ እንግዲህ ሳይበዛ ዘይት ትንሽ ማለት ነው። አሁን እናስተካክላለን። አሁን ይኸው ብረት ድስታችን ላይ በዚህ መልኩ አዘጋጅቼ ጨርሻለሁ ማለት ነው። አሁን ከዚህ ቀጥለን እንጨምረዋለን ማለት ነው። ተከተሉ። ይኸው ፍልፍል ፌሮን ጨምረን ማለት ነው። ከሁሉም ነጥቄ ይሄን ይመስላል ማለት ነው። አሁንም ተከተሉ። አሁን ዶሯችንን እና ያቁላላሁትን ሽንኩርት ጨምሬያለሁ ማለት ነው። ይሄንን ጨምሬያለሁ ማለት ነው። አሁን ጨምሬያለሁ። ከዚህ በኋላ ሩዝ እንጨምራለን ማለት ነው።
ይኸው አሁን ሮዛችንን ከላይ ጨምረን ጨርሰናል ማለት ነው። ይኸው እንግዲህ ከላይም ትንሽ ተቁላለዋል። ሽንኩርት ነው መሰራት የጀመርኩበት። ከስር ማድረግም ይቻላል ራሰው እንደፈላለጉ ነው። እኔ ግን ከላይ የጀመርኩት። እንግዲህ ሲደርስ አብረን የምንበላ ይሆናል። ተከተሉ።